በየጊዜው በየቦታው በየምክንያቱ እየሰበሰበ የሚመክረን የሚያስተምረን ፈጥሮ የሚመግበን እየመገበ የሚያኖረን አኑሮ ለሰማያዊ መንግስቱ ያዘጋጀን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር እስከዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀን መልካም ነገር ሁሉ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እናንተ የምትሰሙት እኛም የምንናገረው አይንሳን አይንሳችሁ እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሐሳባችንን እንዳንደፋባችሁ እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር መንፈስ ቅዱስ። ወናሁ ናስተበጽሖሙ ለእለ ተአገሱ። እስቲ ግዟን እንበላት እንዴ ነሸጠ። ይገርማችኋል። አማርኛውን ልነግራችሁ ነበር። ግዙን በሩስ ወናሁ አይሰማም። ናሁ የሚባል ምንድን ነው? ቴሌቪዥን ልትሩ ነው። ወናሁ ናስተበጽሖሙ ወንዶች በሉስ ወሽ ድገሙት። ናስተበጽሖሙ ለእለ ተአገሱ። ይችን ሳትይዙ ወደ ትምህርቱ አልገባም። እንግዲህ ይለይልናል። በእውነት ነውር ነው እንዴ እንደው ዘወትር ወናሁ ወንዶቹ እቺን ያዙ። ወናሁ ሴቶቹ ናስተበጽሖሙን ያዙ። እስቲ ድገሟት። ናስተበጽሖሙ ጥሩ ነው። ለእለ ተአገሱ ወንዶቹ ምንድን ያዛችሁት? አይደለ? የመጀመሪያው ድገሙት። አላላችሁትም? ናስተበጽሖሙ የግዕዝ ቋንቋ ትንሽ ምላስ ይሞርዳል ይባላል። አሁን የከተማው ሰው አይስክሬሙንም ኬኩንም ማስቲካውንም እያኘክ መላሱ ላሽቷል እና በዚህ ካልተሞረደ ድዳ ልትሆኑ ትችላላችሁ። በእውነት ስራ ያቆም ይችላልና ይችን ያዟት ሁላችሁ። ወናሁ ወንዶቹ ሴቶቹ ናስተበጽሖሙ እናንተ ለእለ ተአገሱ አያችሁ። በደንብ እኛም አጨብጭባችሁ ትገባላችሁ፣ እኛም ተጨብጭቦልን እንገባለን። አስጨብጫቢና ጨብጫቢ ተያይዘን እንቀልጥ ነው። ወናሁ ናስተበጽሖሙ ለእለ ተአገሱ። አሁን አንድ ላይ እንበለው ጮክ ሁላችሁም 1 2 3 ወናሁ አንድ ላይ እኔ ጋር ከኔ ጋር ወናሁ ናስተበጽሖሙ ለእለ ተአገሱ። እነሆ የታገሱትን ብፁዓን እንላቸዋለን። ይችላል አማርኛው መልሱ እስኪ። እነሆ የታገሱትን ብፁዓን እንላቸዋለን። ይሄ ከመጽሐፍ ቅዱስ ክፍል ከዛም በሁለተኛው የአዲስ ኪዳን ክፍል በያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ የሚገኝ የእግዚአብሔር ቃል ነው። እንደምታውቁት መጽሐፍ ቅዱስ በሁለት ይከፈላል፣ ብሉይ ኪዳንና ሐዲስ ኪዳን። ከአዳም እስከ ክርስቶስ ያለው ወይም ከሙሴ እስከ ክርስቶስ ያለው ዘመኑ ዘመነ ብሉይ፣ መጽሐፉ ብሉይ ኪዳን፣ ሰዎቹ ሰብአ ብሊት የብሉይ ኪዳን ሰዎች ይባላሉ። ዘመኑ ዘመነ ብሉይ ነው፣ መጽሐፉ ብሉይ ኪዳን ነው፣ ሰዎቹ የብሉይ ኪዳን ሰዎች ናቸው። ክርስቶስ ከተወለደ በኋላ የመጣው ደግሞ ዘመኑ ዘመነ ሐዲስ፣ መጽሐፉ ሐዲስ ኪዳን፣
ሰዎቹ የአዲስ ኪዳን ሰዎች እንባላለን እኛ ማለት ነው። እንግዲህ መጽሐፉ ብሉይ ኪዳን ነው፣ ዘመኑ ዘመነ ብሉይ ነው። ሰዎቹ የብሉይ ኪዳን ሰዎች ናቸው። ብሉይ ማለት የቆየ ማለት ነው። የቆየ ያረጀ የጎሰቆለ ምን የሚል የቋንቋ ድክመት ያለባቸው ሰዎች ወደዛ ሲወስዱት እናያለን። እግዚአብሔር ብሉየ መዋዕል ይባላል። በዘመን ያረጀ ማለት አይደለም፣ ዘመንን የሚያስረጅ ማለት ነው። ዘመን መሽቶ በነጋ ቁጥር ጊዜ እኛን ያስረጀናል። ወጣቱ ሕፃኑ ወጣት፣ ወጣቱ ጎልማሳ፣ ጎልማሳው ሽማግሌ ይሆናል። ማሙሽ አቶ አባባ ወደ ማለት ያድጋል። መሽቶ በነጋ ቁጥር ክረምትና በጋ በተፈራረቀ ቁጥር እድሜያችን በጨመረ ቁጥር አይናችን እይታ፣ የጆሮአችን መስማት፣ የአንደበታችን አነጋገር፣ የእጃችን አጨባበጥ፣ የእግራችን አረማመድ፣ የልባችን አመታት ያረጃል፣ ይለወጣል። ሰው ደግሞ ገራጅ የለው፣ ስፔር ፓርት እንደ መኪና መለዋወጫ የለው። ስለዚህ እግዚአብሔር ምን ይባላል ታዲያ? ብሉየ መዋዕል ይባላል። ዘመንን ምን የሚያደርግ የሚያስረጅ። እኛ ዘመንን እናስረጀዋለን፣ ዘመኑ እኛን ያስረጀናል። ንገሩ ጮክ ብላችሁ። ዘመኑ እኛን ምን ያደርገናል? አቤት ጊዜው እኛን ይለውጠናል አይደለም? አሁን የዛሬ 10 ዓመት ወጣት የነበራችሁ ዛሬ እማማ ሆናችሁ እናንተ እማማ አቶ ወይዘሮ ላለመባል ምንም ብትፈራገጡ መሽቶ በነጋ ቁጥር እናንተ እንኳን ብትደብቁት እዚህ ጋር ይሄ ፊታችሁ ይናገራል። አረ አንቺ 40 ዓመቴ ነው ስትይ አረ ታይ 60 ነው ይላል። እዚህ ጋር በየቆነታችን እድሜ ያጋልጣል ማለት ዘመን። እግዚአብሔር ግን በግልባጩ ዘመን በበዛ ጊዜ በገዛ ቁጥር በበዛ እያደር የሚጣፍጥ ነው። እያደር አይደለም እግዚአብሔር ምስጋናው እንኳን ሁልጊዜ አዲስ ነው፣ አያረጅም። ሰብህ ወለእግዚአብሔር ስብሐተ ሐዲሰ፣ እግዚአብሔርን አዲስ ምስጋና አመስግኑ ይላል ዳዊት። የዛሬ 2000 ዓመት ነው ዳዊት፣ የዛሬ 3000 ዓመት ነው ዳዊት አዲስ ምስጋና አመስግኑት ያለው። ዛሬም እየተመሰገነ ነው እግዚአብሔር። እግዚአብሔር በምርጫ አይሸነፍም። እግዚአብሔር መፈንቅለ መንግስት አያሰጋውም። እግዚአብሔር ምትክ የለው። ነገሮች ሁሉ ምትክ አላቸው። እግዚአብሔር አይተካም። እኔ ሁሉ ጊዜ እናገራለሁ፣ ባይኖሩን መተኪያ የሌለን ሁለት ነገሮች ናቸው። አንድ እግዚአብሔር ነው፣ ሁለተኛ ድንግል ማርያም ናት። ሁለቱ አይተኩም። እግዚአብሔር ሁለተኛ ስለማይወለድ ሁለተኛ እናት የለውም። ጻድቃን ይተካካሉ፣ ቅዱሳን ይተካካሉ። እኛ ትጥቅ ፈተን ሐሞታችን ፈሶ ወኔ ከርቶን እጅ ለሰይጣን ለዓለም ለስጋ እጅ ሰተን ነው እንጂ ጊዮርጊስ ማለት የሚተካ ነው። አርሴማ ማለት የምትተካ ነው። ተክለ ሃይማኖት የሚተኩ ናቸው። የድሮ ተክለ ሃይማኖት አሁን ሌላ ተክለ ሃይማኖት ሊመጣ ይችላል። ሌላ ጊዮርጊስ ሊመጣ፣ ሌላ እግዚአብሔር ወላድ ነው። ቤተ ክርስቲያን ወላድ ናት። በየዘመኑ ተወልዳለች። የማይተኩት ሁለት አካላት ናቸው። ነግሬያቸዋለሁ አይደለም? እግዚአብሔር አይተካም፣ ድንግል ማርያም አትተካም። እግዚአብሔር ሁለተኛ ስለማይወለድ ማለት። ስለዚህ ብሉይ ኪዳን ማለት ያረጀ የተበላሸ ያፈጀበት ማለት አይደለም፣ የቆየ የነበረ ማለት ጭምር ነው። ስለዚህ መጽሐፉ ምን ይባላል? ቅድም እንደነገርኳቸው ብሉይ ኪዳን ይባላል። የቆየው ቃል ኪዳን፣ ያለፈው ቃል ኪዳን፣ በዛኛው ዘመን የነበረ ሰው እግዚአብሔር ከሰው ጋር ሰውን ለማስተዳደር የገባው ውል፣ የገባው ሰነድ፣ የገባው ቃል ኪዳን ብሉይ ኪዳን ይባላል። መጽሐፉ ዘመኑ ደግሞ ምን ይባላል ብያቸዋለሁ? ዘመነ ብሉይ ይባላል። የቆየው ዘመን ያለፈው ዘመን ማለት ከክርስቶስ በፊት የነበረው። ከዛ በኋላ ደግሞ የመጣው ዘመኑ ምን ይባላል ብያቸዋለሁ? ዘመነ ሐዲስ ይባላል። አዲሱ ዘመን ሁሉ ነገር የተለወጠበት፣ የጥሉ ግድግዳ የፈረሰበት፣ የለያየን መጋረጃ የተቀደደበት፣ ሰው ወደ ቀደመ ክብሩ ወደ እግዚአብሔር ልጅነት፣ ወደ ቀደመ ርስቱ ወደ ገነት፣ ወደ ቀደመ አባቱ ወደ እግዚአብሔር የተመለሰበት፣ እግዚአብሔር ተጣልቶን እግዚአብሔር የታረቀብን፣ እሱ ተበድሎ እሱ ክሶ እርቅ የተፈጸመበት፣ በቅዱሳን በነቢያት ክርስቶስ እግዚአብሔር አድሮባቸው ይኖር ነበር። በረድኤት ነበር። በአዲስ ኪዳን ግን በኩነት ሰው በመሆን ነቢያት አይናቸውን ሞልተው ያዩት ያልነበረ እግዚአብሔር ይንቀጠቀጥ አይደለም ነቢያት አይደለም ሰዎቹ
እሱ ያለበትን ተራራ የነካ እንስሳ እንኳን በሚነድበት በሚቃጠልበት ዘመን ነበር በብሉይ ኪዳን። በአዲስ ኪዳን ግን በመካከላችን ተገኘ፣ ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ። ሲራብ አየነው፣ ሲጠማ አየነው፣ ሲበርደው አየነው። ቃና ዘገሊላ ሰርግ ቤት ተጠርቶ ከታዳሚዎች መካከል ቁጭ ብሎ አገኘነው እግዚአብሔርን። ቢታንያ ቁጭ እና ላዛር ቤት ሄዶ ለቅሶ ቤት ከለቅሶ ደራሾቹ ጋር ቁጭ ብሎ አገኘነው እግዚአብሔር። በነ ጴጥሮስ አማት ቤት በሽተኛ ሊጠይቅ ሲንከራተት አገኘነው እግዚአብሔር። ዮርዳኖስ ለዮርዳኖስ ሲንከራተት አገኘነው። ግብፅ ለግብፅ ሲንከራተት አገኘነው። አሁን በአዲስ ኪዳን አደረብን፣ በረዳን ሳይሆን አደረብን። ተዋሃር ነው፣ በላ ነው፣ ጠጣ ነው፣ አንድ አካል ሆን። እሱን አባታችን ብለን የመጥራት ዕድል ተሰጠን። እኛ ደግሞ ልጆች የመባል ዕድል ተሰጠን። እንዳውም ደህና ዋላችሁ? እየሰማችሁ ነው እንዴ? ማርያምን በሉ እስኪ። አይዟችሁ ማርያምን በሉ። ግር መንገዱ እስኪ። በጣም ጥሩ። አያችሁ፣ አቡነ ዘበሰማያት አባታችን ሆይ ብለን እንጸልያለን አይደለም? በብሉይ ኪዳን የነበሩ ሰዎች አባታችን አይሉም፣ አልተፈቀደላቸውም። እኛ ግን እነሱ ምን ይሉት ነበር? እግዚእነ ንጉሥነ አምላክነ። እንዴት ነው? ጌታችን፣ ንጉሳችን፣ ፈጣሪያችን፣ አምላካችን ነበር። ይሄ ክብሩን፣ ጌትነቱን፣ አስፈሪነቱን ነበር የሚያሳየው። በአዲስ ኪዳን ግን እሱ ራሱ ወዶ ፈቅዶ እንዲህ ብላችሁ ጥሩኝ አለ። አቡነ ዘበሰማያት አባታችን በሉኝ አለ። አባታችን ስንለው ከጌትነቱ ይልቅ ፍቅሩን እናየዋለን። ሁልጊዜ እንደምንለው እኔ ቀራንዮ ላይ በቁስሉ ውስጥ ፍቅሩን፣ በደብረ ታቦር በጌትነቱ ውስጥ ክብሩን፣ በሰማይ ደግሞ ጌትነቱን አይተነዋል። በአዲስ ኪዳን ቅድም እንደነገርኳችሁ እግዚአብሔር አባት ሆኖ መጣ። ብሉኝ ጠጡኝ ብሎ ስጋውን ቆርሶ ያጎረሰ፣ ደሙን ቀርቶ ያጠጣ፣ ተራቅቶ ያለበሰ፣ ዝቅ ብሎ ከፍ ያደረገ። ይሄ ለተራበ የሚበላ ዳቦ፣ ለተጠማ የሚጠጣ ውሃ፣ ለተራቆተ ስጋን ሳይሆን የራቁት ህሊናን ራቁት ባዶነትን የሚሸፍን ልብስ ነው መጣ እግዚአብሔር። ስለዚህ ዘመኑ ዘመነ ሐዲስ ይባላል። መጽሐፉም ሐዲስ ኪዳን ይባላል። እየሰማችሁ ነው? መጽሐፉ ምን ይባላል? ምን ይባላል? ሐዲስ ኪዳን ይባላል። በዚህ ክፍል ውስጥ 35 ወይም ደግሞ በመጽሐፍ ቅዱሱ ዓለም ተስማምቼበታለሁ እያለ በሚደነፋበት መጽሐፍ ቅዱስ ውስጥ ደግሞ ብሉይ ኪዳኑ 39 ነው። ከዚህ ውስጥ የሚገርማቸው ነገር ከ39ኙ የዓለም ታሪክ የሚባለው 11 ምዕራፍ ብቻ ነው። ሌላው የብሉይ ኪዳን መጽሐፍት በጠቅላላ 39 ናቸው። ምዕራፉ በድምሩ 929 ነው። ከ929 ምዕራፍ ውስጥ ዓለምን የሚመለከተው ታሪክ 11 ምዕራፍ ብቻ ነው። በደንብ ሰምታችሁኛል? ስንት ምዕራፍ ነው? በጥቅሉ ስንት ምዕራፍ ነው ብሉይ ኪዳን? በደንብ በሉ እንጂ። አሁን ግማሹ እኮ ቤቱ ሄዶ ወይ ሱቁን ከፍቶ ሊገርማችሁ። አሁን አበሻ ችግሩ ምንድነው? ሲተኛው ሱቁን ይዞ ነው የሚተኛው። እኔ ከዚህ በፊት ተናግራለሁ። ነጋዴዎች ሱቃችሁን ዘግታችሁ ተኙ ብያለሁ። አንዳንዱ ሱቁን ታቅፎ እየተኛ ሚስቱን እየረሳ ትዳሩ ተበጥሯል። ሊገርማችሁ። ሱቃችሁን ዘግታችሁ ውጡ። ሱቅን ይዞ መተኛት ምን ማለት ነው ታውቃለህ? አልጋ ላይ ተኝተህ ነገ እንደው ያኛው ጫማ ይሸጥ ይሆን? እንደው ነገ ሱቅ ከፍቼ እንደው ያኛው አልቃ ይሸጥ ይሆን? አሁን አንተ ነህ ከሱቅ የወጣህ ሁሉ ሱቁ ከአንተ አልወጣም ማለት በሌላ ቋንቋ እኔ ጌታ። ስለዚህ በደንብ ስሙ። ልባችሁ ስብስብ አድርጋችሁ ሙሉ በሙሉ እዚህ ሁሉ እያልኳችሁ ሰምታችሁኛል? ዘመኑ ምን ይባላል ብያችኋለሁ? አቤት ሐዲስ ኪዳን ይባላል ብያችኋለሁ። ስለዚህ በእኛ ደግሞ የሐዲስ ኪዳን ሰዎች እንባላለን። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንዲህ ተብሎ ተጽፏል። ውስተዚያው መጣ፣ ወደ ወገኖቹ መጣ፣ ወሊያሁሰ ኢተወክፍዎ፣ ወገኖቹ ግን አልተቀበሉትም። ወለለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ ለተቀበሉት በስሙ ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸዋለ? ስልጣን ሰጣቸዋለ። እኔ፣ አንተ፣ አንቺ
አንቺ የንጉስ ልጅ አይደላችሁም፣ የባለ ሀብት ልጅ አይደላችሁም፣ የዝነኛ ልጅ አይደላችሁም፣ የታዋቂ ልጅ አይደላችሁም። ምናልባት ዓለም እናንተን የሚያስታውስበት ማንጠልጠያ ያለው አባት የላችሁም። ይክበር ይመስገን የንጉሱ ልጆች ነን። የጌቶቹ ጌታ የነገስታቱ ንጉስ እግዚአብሔር አባታችን ነው። በሐዲስ ኪዳን የሐዲስ ኪዳን ሰው የሚያሰኘው ይሄ ነው። እኔ አቡነ ብፁዕ ቅዱስ አቡነ ጳውሎስ በረከታቸው ይድረሰንና አንድ ጊዜ እዚህ 4 ኪሎ ሥላሴ ሲያስተምሩ አንድ ለጥቅስ የሚበቃ ንግግር ተናገሩ። ብዙ ጊዜ እኛ አቡነ ሽኖዳ ካልተባለ ጆሮአችን አይከፈትምና ከኛም አለ እንደ ክፉዎች ስለሆን ጥቅስ ስለማንይዝ ምቀኝነቱም ክፋቱም ተንኮሉም ብዙ ነገር ተደራርቦ አስተሳሰባችን ስላነተበውና ስለቀደደው ባዶ ስለሆነ እንጂ ብዙ ጥሩ ንግግር ይናገሩ ነበርና እዛ ሥላሴ ሲያስተምሩ የሐምሌ ሥላሴ ስለ አብርሃም ሲያስተምሩ ምናው አንድ ጊዜ ወገኖች እንዲያው የአብርሃሙ ሥላሴ እያላችሁ እስከ መቼ ትኖራላችሁ? የኔ ሥላሴ የምትሉት መቼ ነው አሉ አባታችን። ትልቅ ቋንቋ አይደለም? አብርሃም ቤት የገቡ ሥላሴ እኛ ቤት ይገባሉ አይገቡም? ሊገቡ ይችላሉ አይገቡም? አብርሃም ሥላሴን ተቀብሏል አልተቀበለም? ቤቱ አድረዋል? ቤቱ ገብተዋል አልገቡም? ገብተዋል። ከአብርሃምና ከኛ ማን ይበልጣል? እኔ በእውነት ይሄን ለመለሰልኝ ሰው በአውቶቡስ እንዴት አደርገዋለሁ? እናንተ ብር ልትሉ ነው? የለም። እሺ ከአብርሃምና ከሥላሴ አንተ ማን ነው ስም? አንተ ጠይሙ ቀዩ ጥቁሩ ከዛ ያልፍ መቼ ያበሻ መልክ ነው። እሺ አንተ ነገር ከአብርሃምና ከአንተ ማን ይበልጣል? አብርሃም ማን ነው ስም? አቤት ሱራፌል ከአንተና ከአብርሃም ማን ይበልጣል? ውሽ እስቲ ድገመው። እኔ በላይ ነኝ እናሸንፋለን ብሎ መሸነፍ ራሱ አንጀልነት ነው። ከእኔና ከአብርሃም ማን ይበልጣል? እኔ እበልጣለሁኝ። አሁን አያችሁ እኔ አንተ ሱራፌል የሐዲስ ኪዳን ሰው ነው የብሉይ ኪዳን ሰው ነው? ሰምተኛ? የብሉይ ኪዳን ሰው ነው የሐዲስ ኪዳን ሰው? የሐዲስ ኪዳን ሰው ሥላሴ አንተ ቤት ገብቷል አልገቡም? ሥላሴ መግባታቸው ምን ቁም ነገር ነበረው? እኛ ከሥላሴ አንዱን አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ እግዚአብሔር ስጋዬን ብሉ ደሜን ጠጡ፣ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል ብሎ ቃል ኪዳን አልሰጠም? ስጋውን አልበላንም፣ ደሙን አልጠጣንም፣ እሱ ከኛ ጋር የለም እና እኛ ከሱ ጋር የለንም። ስለዚህ ከአብርሃምና ከኛ እኛ ነበርን የምንበልጠው። ምን ያህል እንደተዋረድን የምታውቁት እኮ በሐዲስ ኪዳን ስጋውን በልተን ደሙን ጠጥተን ልጅነት አግኝተን ስንሞሸር የተክሊል ዕለት ምንድነው የምንለው? ጋብቻቸውን የአብርሃምና የሳራ ያድርግላችሁ። ይሄ ትልቁ ውርደት ነው። ቢገባን ማለት ነው። እኛ ተንኮታኩተን ወርቀን ነው። እነሱ ግን በጨለማ ውስጥ የሚያበሩ አይናቅ ከዋክብት ስለሆኑ አብርሃምን ዘመን ሊያስረጀው አልቻለም። ይገርማቸዋል። እስካሁን ድረስ ኢየሱስ ክርስቶስ በሐዲስ ኪዳን መጥቶ አብርሃም ነው ሲል የነበረው ይገርማቸው። ስለዚህ የሐዲስ ኪዳን ሰዎች መሆናችን ከክርስቶስ ተወልደናል ማለት ነው። አባታችን ብለን ልንጠራው ቃል ገብቷል ማለት ነው። ከበር ቁሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ምን አደርጋለሁ አለ? እገባለሁ ብቻ አይደለም፣ ከሱ ጋር ገብቼ እራት እበላለሁ ካለ ማታ ላይ አንኳኳ ማለት ነው። በማምሻ ጊዜ፣ በጨለመብኝ ጊዜ፣ ገንዘብ፣ ጤና፣ ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ እያመለጣችሁ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ ገንዘብ ከርቷችሁ ዘመድ ከርቷችሁ ቀኑ ጨለማ ሜዳው ገደል በሆነባችሁ ጊዜ በጨለማው ሰዓት በር ያንኳኳል። በር አንኳኩቶ ከተከፈተለት ቤቱ የት ነው? አሁን እናንተ ታማላችሁ። አለ ቄሶቹ የብረት በር እያሉ የሀብታም ቤት እያዩ ነው የሚሄዱት ትላላችሁ። እና ምን እናድርግ? ሰዎች አይደለን እንዴ? እኛ ገብርኤል ነው። እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም። የኔ ጌታ ታውቃለህ። ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርህን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርህን ክፈተው፣ ልብህን ክፈተው። ስለዚህ የሐዲስ ኪዳን ሰዎች መሆናችን መርሳት የለብን እና ቅድም የጠቀስኩት ጥቅስ የሚገኘው በያዕቆብ መልእክት ከሐዲስ ኪዳኑ 27 መጻሕፍት ነው። እዚሁ ላይ እንደ ጥቆማ ያህል አንዳንድ ሰዎች እነዚህ ዘመን ወለድ፣ ጊዜ ወለድ፣ ምዕራብ ዘመን ሃይማኖቶች ሁለት ስህተት ይሰራሉ።
ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣል። መጽሐፍ ቅዱስ 66 መጽሐፍ ነው። ስንት ነው አልኳቸው? 66። ይሄ ማለት ምን ማለት ነው? የመጽሐፍት ስብስብ አይደለም መጽሐፍ ቅዱስ። ይሄን የሥነ ጽሑፍ ሰዎች አቆም የመጽሐፍት ስብስብ አይደለም። መጽሐፍ ቅዱስ 66 ነው። የጻፉት ሰዎች ደግሞ 40 ሰዎች ናቸው። ከ40ው ሰዎች መካከል ቅድም እንደተናገርኩት በዘመን የተለያዩ፣ በቋንቋ የተለያዩ፣ በጊዜ የተለያዩ ናቸው። ነገር ግን 40 ሰዎች የጻፉት 66ቱ የብሉይ ኪዳንና የሐዲስ ኪዳን ድምር የሆነው መጽሐፍ ቅዱስ ሰላም እናንተ እኮ ታመልጣላችሁ። አሁን አንድ ችግር ይፈጠር እኮ እንደ አይነ ስውር የተወደቃት እያለ ልምረሁት ነው እና መረጃ ሰበስባል። ይገርማል። ከባድ ነው። ሰው ይደርስልኛል ብለህ ስትዘናገር የምትበላ ተንፈራግጠው ሙት እንጂ ሰው አውሮፕላን ላይ እንኳን ሲከሰከስ ዝም ብሎ አይሞት ይባላል። ተንፈራግጦ ነው የሚሞተው። ይገርማል። ሰው ጀግና ነው። ደህና መሻቸው። ስለዚህ 66ቱ መጽሐፍ 40 ሰዎች የጻፉት ቅድም እንደነገርኳቸው ስለ አንድ ነገር ነው የሚናገረው። ስለ እግዚአብሔር ክብር ነው የሚናገረው። ስለ እግዚአብሔር ነው የሚናገረው። ስለዚህ ምን ማለት መሰላችሁ? ለምሳሌ ከ66ቱ መጽሐፍ አንዱ ላይ ያልገባችሁ ሐሳብ ብታገኙ 65ቱ ምን ይላሉ ማለት አለበት። አሁን የፈረደበት የሮሜ 8:34 ጥቅስ አለ። ልክ ታኝኮ ማስቲካው ያለቀ ስኳሩ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች ያመነዥጉታል። እሱ ዛሬም ማር ነው፣ ዛሬም ፈዋሽ ነው፣ ዛሬም ያው ነው፣ ዛሬም አዲስ ነው፣ ሁልጊዜ ይፈውሳል፣ ያድናል። ነገር ግን እንዲገባን አድርገን ካላነበብነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይበስል አሸዋ ነው፣ ቀላል ነገር አለ። ስለዚህ ከመጽሐፍ ቅዱስ አንድ ጥቅስ ስታገኙ ለካ እንደዚህ ነው እንዴ ብላችሁ እስከ ዛሬ ሳይገባኝ ለካ ውሸት ነው ነገር ብላችሁ ከመጠራጠር ይልቅ እስኪ ቆይ እዚህ ላይ ይሄን ተናገረ፣ ሌላው መጽሐፍ ላይ ምን ይላል? ሮሜን ከናገር ዕብራውያን ምን ይላል? ጳውሎስ ቆሮንቶስ ምን ይላል? ማቴዎስ ምን ይላል? ሉቃስ ምን ይላል? ዮሐንስ ምን ይላል የሚለው ማየት ያስፈልጋል። ስለዚህ አሁን የያዕቆብን መልእክት ቅድም የጠቀስኩላችሁ ጊዜ ወለድ፣ ዘመን ወለድ፣ ምዕራብ ዘመን ሃይማኖቶች ብዙ አይወዱትም። ለምንድን ነው? ይሄ መልእክት በጥቅሉ 5 ምዕራፍ ነው ያለው። ስንት ምዕራፍ ነው ያለው? የያዕቆብ መልእክት ነው ቅድም የነገርኳችሁ 5 ምዕራፍ ነው ያለው። ያዕቆብ ስለ ምግባር ነው የተናገረው፣ ስለ ስራ ነው የተናገረው። መጽሐፍ ቅዱስ በተለያየ መንገድ የሚናገረው ስለ ፈጣሪ ነው ብያለሁ፣ ስለ ሃይማኖት ብያለሁ፣ ስለ እግዚአብሔር ነው ብያለሁ። ስለዚህ ሰው ለመጽደቅ የሁለት ነገሮች ውህደት ውጤት ያስፈልገዋል፣ ሃይማኖትና ምግባር። ደህና ዋላችሁ። ማንና ማን? ይሄ ስንት ነው? ምንና ምን? ምንና ምን? አንድ ሰው ስጋውን ሲበላ ደሙን ሲጠጣ ሃይማኖቱን ይፈጽማል። ለድሃ ሲያበላ ለድሃ ሲያጠጣ ምግባሩን ይፈጽማል። ሰው እንደውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል፣ በመላካዊ ባህሪው ለሌላ ያበላል ይላል። በእንስሳዊ ባህሪው ይለብሳል፣ በመላካዊ ባህሪው ሌላውን ያለብሳል ይላል። ስለዚህ የያዕቆብ መልእክት ሙሉ 5ቱ ምዕራፍ ሁሉ የሚናገረው ስለ ምግባር ነው። ሰው ሃይማኖት ነው እንደውም ይላል ያዕቆብ አንተ ሃይማኖት እንተ አልባቲ ምግባረ ሰናይ ምውት እቲ፣ ምግባር የተለየው ሃይማኖት የሞተ ነው፣ ሬሳ ነው የሚለው። አንድ ሰው ለመባል ማንና ማን መዋድ አለባቸው? አቤት አረ እንደው ሰው ለመባል ነፍስና ሰው። ነፍሱ ስትለይ ምን ይባላል? አቤት ሬሳ። ለምሳሌ አንድ በጣም ዝነኛ ታዋቂ ፕሮፌሰር እና አንድ ነቢጤ ዳ ምንም እውቀትም ሀብትም ጤናም የሌለው ሰው ቢሞት እና ሁለቱ ለቀብር የሚመጡ ስንት ሬሳ መጣ ነው ይባላል? 2 ሬሳ ነው። ፕሮፌሰር መጡ አክትሟል። ነፍስ ስትወጣው ከፕሮፌሰርነታቸው ወደ ሬሳነት ወርደዋል፣ አሽቆልቁለዋል። ስለዚህ ነፍስና ስጋ አንድ ላይ ምን ይባላል? ሰው ይባላል። ነፍስ ስትለይ ደግሞ ስጋ ብቻውን ምን ይባላል? ሬሳ ይባላል። ልክ ምግባር የተለየው ሃይማኖት ነፍስ የተለየችው ስጋ ማለት ነው። እምነት ሊቁ ዮሐንስ አፈወርቅ ደግሞ አሚንሰ መሰረት ይእቲ ወካለ አኒሃ ህንፃ ወንድቅ፣ ሃይማኖት መሰረት ናት። ሌሎቹ ጾሙ፣ የጸሎቱ፣ ብጿቱ፣ ሌላው ነገር ደግሞ
ጣራና ግድግዳ ነው። ጣራና ግድግዳ የሌለው ቤት ሜዳ ነው። መሰረት የሌለው ቤት ጣራና ግድግዳ ከሆነ ምትሃት ነው እንጂ ቤት ሊሆን አይችልም። አንድ ቤት ለመባል መሰረቱና ግድግዳውና ጣራው ውህደት መፍጠር አለባቸው። ሃይማኖትና ምግባር ሲዋሃድ እገሌ ጥሩ ክርስቲያን ነው ይባላል እና ያዕቆብ በዚህ ላይ በደንብ አተኩሮ ጽፏል። እንደውም ይላል ወዳጅ እምነት ብቻውን ያድናል ካልከኝማ ይላል ከማውሰ አጋንንትኒ ያምኑ ቦቱ ወይ ደነግጹ ለማመንማ ሰይጣንም ያምናል ግን ስራ የለውምና ከሰይጣንነቱ አልተላቀቀም። ዛሬም ሰይጣን ነው። ሰይጣን በእግዚአብሔር ያምናል። በማርቆስ ወንጌል አይታችሁታል። የእግዚአብሔር ልጅ ሆይ ለምን ታሰቃየናለህ? ለምን ታሰቃየን መጣ ብሏል። የእግዚአብሔር ልጅ ብሎ ክርስቶስን መመስከር አይሁድ ተስኗቸው የቀር ከባድ ቃል ነው። ከመላእክት ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል። ከሐዋርያት ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል። ሰይጣን የእግዚአብሔር ልጅ ሲለው አትለፍልፍ፣ አትቀባጥር፣ ውጣ ነው ያለው። ከዚህ በፊት ተናግሬዋለሁ። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ውሸታም። ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል፣ ጎረቤቶችሽ አይተኙልሽም። እነሱ ለጥ ብሎ ነው የሚያጡት። ይገርማችሁ፣ እነሱ ለጥ ብሎ ነው የሚያጡት ለራሳቸው እንቅልፋቸውን እየጠጡ። ጎረቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሴሩብሃል። እነሱ ስራቸውን እየሰሩ ነው። እነሱ በዛ ውስጥ ላይ ደግሞ ቢያሴሩስ አንተ ምን አገባ? የሚጠብቅ አያንቀላፋም ተብሎ የለ እንዴ? እግዚአብሔር ይቀርብ እኮ ሀቤከ ክፉ ወደ አንተ አይቀርብም። ወይበው መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባም። እስመ ለመላእክቲሁ ይእዝዙን በእንቲአከ መላእክቱን ስላንተ ያዛቸዋል። ከመ ይቀቡከ በኩሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእዴዊሆሙ ያነስኡከ በእጆቻቸው ከወደክበት ያነሱ ዘንድ ከመ ይትተአቀብ በእብን እግርከ እግር እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። ናሁ ይደቅስ ወይነጉም ዘያቅቦ ለእስራኤል እግዚአብሔርን የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅ ይኖራል። ስለዚህ እነንትና ባይተኙ ቢያሴሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ስለዚህ እንደው የሚያጠቁ ሰዎች ብዙ ጊዜ ጠቁም ያለሁኝ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል ነውር ነው። ሰይጣን ዝርዝሩ ብዙ ነው። ብዙ ትዳር አፋቷል፣ ብዙ ጎረቤት አጣልቷል፣ ብዙ ጓደኛ አለያይቷል። ብዙ እነዚህ ጀም በየሰፈሩ አሉ እና በየሰፈሩ ያሉ እንደው ሟርተኞች፣ መተተኞች በቤተ ክርስቲያናት የተቀመጡ ሰዎች አሉ በየሰፈሩ። አንድ ሁለት አይደሉም፣ በሺህ የሚቆጠሩ ናቸው። ኑሯቸውን የሚደጉሙ ነፍሳቸው የተራቆተች ኪሳቸው የሞላ ነፍሳቸው የጎደለች ሆዳቸው የጠገበ አይምሯቸው የተራበ ሰውነታቸው የለበሰ ህሊናቸው የተራቆተ ነገን የማያስቡ እግዚአብሔር ይፈርድብናል ብለው ህሊናቸው የማያዳምጡ በየሰፈሩ ነው። ባልሽ እንዲያረገ ነው፣ ሚስትህ እንዲያረገች ነው፣ ጓደኛሽ አተኛልሽም፣ ጎረቤቶችን ተጠንቀቃቸው እያሉ በማህበረሰብ ውስጥ መርዝ የሚነሱ ጥላቻ የሚነሰንሱ የሰይጣን መልእክተኞች አምባሳደሮች አሉ። ስለዚህ ማስቀባጠር አይገባምና ሰይጣን ያምናል አያምንም? አረ ንገሩን። ያምናል አያምንም? በጎ ስራ አለው? ይጸድቃል አይጸድቅም? አይጸድቅም። አዳም ጸድቋል። ለምን ጸደቀ አዳም? ለምን ዳነ አዳም? ንስሐ ገባ፣ ተጸጸተ፣ አጥፍቻለሁ በድያለሁ አለ። ሰይጣን ግን አልተጸጸተም። አሁንም ስራ ላይ ነው። በአሁን እኔ ይሄን እየተናገርኩኝ የሆነ ቦታ ስራ ላይ ነው። እሱ ይገርማችሁ። እኛ ብንሰርበው ብናቋሽ ጉዳዩ አይደለም። አያረጅ፣ ጡረታ አይወጣ፣ የዓመት ፈቃድ አይወስድ፣ ሁልጊዜ ስራ ነው። ይገርማል። እንደው አንዳንድ ጊዜ እንደው ምን ነው ጌታ ሆይ እንደው ክርስቶስ ሰብራ ያመጣችሁ ሐሳብ እኮ ጥሩ ነበር ባይከሽፍ ቆሮትን ለመናገር እንደው ሰውን እያማለዱ ዘላለም ከመጨቅጨቅ አንድ ጊዜ ሰይጣን አስታረቀ ምንጩን ላድርቀው ብላ ነበር እኮ ያሰበችው እሷ። እንደው ነገሩ ካቅም በላይ ሆነና ቀረ እንጂ የእሱ ሐሳብ ጥሩ ነበር። ዙሮ ያዕቆብ ምን ይላል? ሃይማኖት ምግባር የሌለው ሃይማኖት የሞተ ነው። እንደዛ ከሆነ ለማመንማ ማን ያምናል አሉ? ሰይጣን ያምናል። ነገር ግን በጎ ስራ ጥሩ ስራ የለውም። ስለዚህ አንድ ክርስቲያን ለመዳን
የስንት ነገሮች ውህደት ያስፈልጉታል? የስንት ነገር? የሁለት። የምንና የምን? የምግባርና የሃይማኖትና ይሄው ያዕቆብ ሲናገር ምን ይላል? ወገኖቼ ታገሱ፣ ቻሉ፣ ጠንክሩ፣ በርቱ፣ ምክንያቱም የታገሱትን ብፁዓን እንላቸዋለን። ብፁዕ ማለት ንዑድ ክቡር ማለት ነው። ብፁዕ ማለት ስጋውን አሸንፎ ለነፍሱ ያደረ፣ በበጎ ስራ ያጌጠ፣ በምግባር በትሩፋት ያሸበረቀ፣ ለጸሎት የተጋ፣ ለምጽዋት የተጋ፣ ለደግ ነገር የተጋ፣ ዓለማዊ ምኞት፣ የዓይን አምሮት፣ የሰይጣን ፍላጎት፣ ፍትወተ ስጋ፣ ፈቃደ ስጋ ያላንበረከከው ታጋሽ። በመጽሐፍ ቅዱሱ የቅዱስ ጳውሎስ በገላትያ ደህና ዋላችሁ ሄዳችሁ? እሺ። በያዕቆብ መልእክት በገላትያ 5:22 ላይ ያዕቆብ ቅዱስ ጳውሎስ እንደተናገረው ወፍሬውስ የመንፈስ ፍሬዎች አለና የመንፈሳዊ ሰው ፍሬዎች፣ የክርስትና መገለጫዎች። ምዕመናን፣ አንድ ሰው ጥሩ ክርስቲያን ነው የሚባለው፣ ጥሩ ክርስትና አለው የሚባለው ሹመት የሳያመጻድቀው፣ ሲሻር ያልተሳቀቀ፣ ሲያተርፍ ያልቦረቀ፣ ሲከስር ያልወደቀ፣ የቀኑ የሌሊቱ ጨለማ የማይከብደው፣ የቀኑ ብርሃን ያላሳበደው፣ ዝና፣ ሹመት፣ መልክ፣ ውበት ያላሰከረው፣ ነገሮች ሁሉ እንደሚያልፉ የገባው ይህ ምን ይባላል? ጥሩ ክርስቲያን ይባላል። እኛውን ጥሩ ክርስቲያን አለመሆናችን የምታውቁት ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸው እንደመክሰር ካለ ጌታዬ እንደው ወረት እየቆረቡ እያስቀደሱ በየገዳሙ እየተንከራተቱ እናንተና እኮ እያተረፉ ነው። የምቀኛ ጸሎት ይውላችሁ። የእናንተና ሱቅ እኮ ይሄው ደመኞቹ በቃ ሸማቹ ይተለተላል። እኔ ጋር እኮ እየደረቀ መጣ። ምን ትሰራለህ? እንዲህ አይነት ክርስቲያን ሊሆን አይችልም። ክርስቲያን ማትረፉ አያመጻድቀው፣ መክሰሩም አያሳቅቀው። ክርስቲያን ሹመቱ አያመጻድቀው፣ መሻሩም አያሳቅቀው። ክርስቲያን የሌሊቱን ጨለማ አያማረርም፣ በቀኑ ብርሃንም አይሰክርም፣ አያብድም። ነገሮችን እንዳያመጣጣቸው ይቀበላል። ምዕመናን፣ እንደው በጣም ይቅርታ አድርጉልኝ፣ አታሟርትብ ይበሉና ድንገት አይናችሁ ቢጠፋ ምን ታደርጋላችሁ? አቤት እኛ ግን በማመልከቻ የጠፋ መሰለን። ድንገት እኮ ነው ጠፍቶ ያደሩ። የሚገርማችሁ ነው። ምን ታደርጋ? እኔ አሁን ሰዎች ይደውላሉ ከተለያየ አቅጣጫ። ድንገት ይጠፋል ላይ፣ ድንገት ይደነቁራል ጆሮ፣ ድንገት ይታሰራል አንደበት። ጧት በሰላም ወጥተው በሰውነታቸው ፓራላይዝድ ሆኖ በድጋፍ በዊልቸር የመጡ ሰዎች አሉ። ምን ተአምራል? ተዘጋጅቶ መቀመጥ ነው መፍትሄው። እኛ ቅዱሳን የምንላቸው ሹመቱም ላይ አምላኪዎች፣ ሽረቱም ላይ አምላኪዎች ናቸው። ከእግዚአብሔር እዚሁ ላይ የሚገርማችሁ ነገር ወናውን አስተወጽኦ የታገሱትን ብፁዓን እንላቸዋለን አለና ምን ይላል? ዘከመ ፈጸሙ ሎቱ ሰማዕክሙ ትዕግሥቶ ለኢዮብ። የኢዮብን ትዕግሥት ሰምታችሁታል። ዘከመ ፈጸመ ሎቱ እግዚአብሔር ስለቱ፣ እግዚአብሔር ልመናውን እንደሰማው። እስመ ብዙ ምሕረቱ ለእግዚአብሔር፣ የእግዚአብሔር ምሕረቱ ብዙ ነውና፣ ወመስተሳይል ርኅሩህ ቸር ነውና። የኢዮብን ልመና እንደሰማው ሰምታችኋልና የሚታገሱት ብፁዓን እንላቸዋለን። ኢዮብ እኮ ምዕመናን በጤንነቱም በበሽታውም በድህነቱም በሀብቱም ያተረፈ ሰው እኮ ነው። በመጀመሪያ ሀብቱ ንብረቱ ወደመበት፣ ቀጥሎ ልጆቹ አለቁበት። 10 ልጅ በተመሳሳይ ቦታ በአንድ ጊዜ ህንፃ ተደርምሶ 10 ልጆቹ አንድ ቀን አለቁ። የ10 ሁሉ ልጆቹ መርዶ በአንድ ቀን መጣል። በደው ከዚህ ከራጸጉ እስከ ግርፍ ጥፉ ድረስ በደው የተመታ፣ በመግል ተዋጠ፣ በትል ተከበበ፣ ተላ፣ ሸተተ፣ ከረፋ። ይሄ የሚገርማ ኢዮብ የቀረው ይላሉ አባቶቻችን። ሌላ ሁሉ ሰውነቱ አልቆ ከዚህ በላይ ይቺ ብቻ ነበረች፣ ልቡ ብቻ ነበር የቀረው ይላሉ። ከዛ አንደኛ ሀብቱ ንብረቱ ወደመ፣ ሁለተኛ ልጆቹ አለቁ፣ ሶስተኛ ጤናው ጠፋ። ጤናው ጠፋ ብቻ ጉንፋን እንዳይመስላችሁ ተቆራረጠ። እንደ ዋሃዘ ገላ እንደ የሚያክበት እጅ ስላልነበረው አመዱ ላይ ይንከባለለበት ትሉ ረፍት ነስቶት ይላል። ከዛ አራተኛ ሚስቱ ከዳችው። እንደምታውቁት ኢዮብ ዝነኛ ነው፣ ታዋቂ ነው፣ ባለሀብት ነው። የኢዮብ ሚስት መባል ለክብር ያገለግል ነበር። ያ ሁሉ
ይጦሩኛል ያለቻቸው ልጆቿ በአንድ ቀን አመድ ሆኑ ጠፉ። የምትመካበት ሀብቷ አመድ ሆነ። የምትመካበት የኢዮብ አካል ተቆራረሰ፣ ጠፋ። በዚህ ጊዜ ሚስቲቱ ምንድን ነው ያለችው? ኢዮብ እምይእዜሰ ባርኮሙ ለእግዚአብሔር። አሁን ነገር ሁሉ አልቋል። ካሁን በኋላ ምንም የቀረን ነገር የለም። እግዚአብሔር ካሁን በኋላ ምን ያደርግብኛል ብለህ ተፈራዋለህ። ማድረግ የሚችለውን ነገር ሁሉ አድርጎ ጨርሷል። ስለዚህ ስደበውና ሙት። ያዋጣል። አሁን ለምሳሌ በኬንያ መንግስት ላይ ብታመጹን ኢትዮጵያ ከገባችሁ ታመልጣላችሁ። በዚህም ላይ ታዝበው ኬንያ አንድ እግራችሁ ኬንያ ከገባ አመለጠ። በቃ እግዚአብሔር ላይ አምጾ ግን የትም ማምለጥ አይቻልም። የትም አሳዶ ይይዛል። እግዚአብሔር ይቅር በላይ ብሎ መለማመጥ ብቻ ነው የሚያዋጣው። ስለዚህ ትዕግስቱ ምዕመናን ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው፣ አይናችሁ የሚያየው፣ ልባችሁ የሚታዘበው፣ እጃችሁ የሚነካው፣ እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ቅድም እንደተናገርኩት የታገሱት ግን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ ለሰማዕታት፣ ለጻድቃን፣ ለመላእክት፣ ለእመቤታችን ጭምር ለቅዱሳን ጽላት የቀረጽነው፣ ቤተክርስቲያን ያነጽነው፣ ገድል፣ ድርሳን፣ ተአምር የጻፍነው፣ ጸበል የፈለቀላቸው፣ በስማቸው ፈውስ የተደረገላቸው ሰዎች መከራውን የታገሱ ብፁዓን ናቸው። ረሃቡን የታገሱ፣ ጥሙን የታገሱ፣ ብርዱን የታገሱ፣ የተገፈፉ፣ የተገረፉ፣ የታረዱ፣ የነደዱ፣ የተሰደዱ፣ የተንከራተቱ ናቸው። ደህና